ሰላም የኔ ውድ ቤተሰቦች አለሁ እኔ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ዛሬ እንግዲህ ስለ እናት አንዳንድ ነገር ልላችሁ ነው የመጣሁት። ከዛ በፊት ግን እስኪ እናቶቻችሁ በህይወት ያሉላችሁ ፍቅራችሁን ገልጻችሁላቸው ታውቃላችሁ? እንደምትወዷቸው ነግራችኋቸው ታውቃላችሁ? እኔ ያመለጠኝን ነገር ልንገራችሁ። እኔ እናቴን በጣም ነው የምወዳት። ግን አንድ ቀን እንደ እናት አክብሬያትም ሆነ ፍቅሬን ገልጬላት አላውቅም። እንደምወዳት ነግሬያት አላውቅም። አይደለም እንደምወዳት ነግሬያት በቅጡ ራሱ ታዝዣት አላውቅም። እሷ ነበረች እንደ ልጅ የምትታዘዘኝ። ሳልወዳት ቀርቼ እንዳይመስላችሁ በጣም ነው የምወዳት። ግን ደግሞ መቼም ማጣት ከአጠገቤ የምትርቅ አይመስለኝም። እናት ማለት ሁሉ ነገር ናት። እናት ማለት ገበና ናት። ጓዳ ናት። እኔ በጣም ነው የሚያመኝ ሳስበው ቁጭ ብዬ ስለሷ ሳስብ ያመኛል። እናቴ እወድሻለሁ እናቴ ለኔ ብዙ ዋጋ ከፍለሻል ብዬ አልነገርኳትም። አሁን ያመኛል ምክንያቱም አመለጠችኝ። እባካችሁ እናቶቻችሁ ያሉላችሁ እንደምትወዷቸው ግለጹላቸው። እናቶች ከኛ ፍቅርን ይፈልጋሉ። ብዙ ፍቅር ሰጥተውናልና እንደምንወዳቸው እንግለጽላቸው። እንደኔ እንዳትሆኑ እኔ በጣም ነው የሚያመኝ። ስለ እናቴ ሳስብ እናቴ የሚገባትን ነገር አላገኘችም። እንደ ልጅ አልታዘዝኳትም። እንደ ልጅ አላከበርኳትም። ስታዘኝ አመናጭቃት ነበር። ግን ባለማወቄ ነው። እማጣትም አይመስለኝም መቼም ከስሬ ማጣት አይመስለኝም ነበር። ከእጅ የያዙት ወርቅ ከመዳብ አንድ ነው እንደሚባለው የገባኝ ዛሬ ነው። ዛሬ ብቸኝነት ሲሰማኝ እሷን ካጣሁ በኋላ ግን ምን እንደሚሰማኝ ታውቃላችሁ? ባዶነት ነው የሚሰማኝ። ብለብስም የሚያምርብኝ አይመስለኝም። ብበላም ምረካ አይመስለኝም። አላውቅም። ብዙዎች እንደኔ የሆናችሁ ትኖራላችሁ። እናት ማለት ሁሉ ነገር ናት። እናታችሁን ካጣችሁ ገበናችሁ ይዘራል። እናት ማለት እንዴት ብዬ ስሟም እናት ነው። ከእናት በላይ ምንም የለምና እባካችሁ እኔ ያደረብኝን ጸጸት እንዳያድርባችሁ በህይወት ያሉላችሁ እናት ክፉ የለውም። ፍቅራችሁን ግለጹላቸው። ምንም አታርጉላቸው። እናቴ እወድሻለሁ በሏት። ታዘዟቸው። እኔ ስታዘኝ እገላምጣታለሁ። በዛ በትንሽዬ እድሜዬ ደግሞ ጀመርሽ እላታለሁ። ምክንያቱም ቁጭ ብዬ ተንደላቅቄ መኖር ነው የምፈልገው። የሚገርመው ነገር ምግብ እንኳን አቅርቤ አልበላም ነበር። እሷ ውጪ ከሆነች እስክትገባ ቁጭ ብዬ እጠብቃታለሁ። ለምን እንደዛ እንደማደርግ አላውቅም። በዛን ጊዜ እኔ ብቻ አይደለሁም እህቶቼም ጭምር ነው። ማንም አይመቻትም ነበር። እሷ ግን ለኛ ትሞታለች። እኔ ከእሷ ጋር ቁጭ ብሎ ማውራት ብቻ ነው የምወደው። መስራትም አልወድም ከእሷ ጋር። እሷ ስትሰራ እኔ ቁጭ ብዬ አወራታለሁ። እንደዛ እንዳታደርጉ። እኔ አሁን ያደረብኝን ጸጸት እንዳያድርባችሁ በቻላችሁት መጠን እርዷት እናታችሁ። ፍቅር ያስፈልጋታል። ፍቅር ግለጹላት። ፍቅራችሁን ግለጹላት። እንደምትወዷት ንገሯት። እኔ እናቴ እንደምወዳት ሳታውቅ ነው የሞተችው። ምክንያቱም አመናጭቃታለሁ። በጣም ነው የሚያመኝ። ግን አሁን ምን ማድረግ እችላለሁ? ይሄን ስላችሁ በጣም እንባዬን እየተናነቅኩ ነው። ምንም ማድረግ አልችልም። አፈር ሆናለች። አፈር አላራግፍላትም። ግን ነግሬያት ብትሞት ብታልፍ ይህ ሁሉ ጸጸት አያልፍም።
እንደ ልጅ ታዝዣት ብታልፍ ኖሮ ጸጸት አይኖርብኝም ዛሬ። አሁን በጣም የእግር እሳት ታውቃላችሁ። የኔ እናት 8 ልጅ ነው ያሳደገችው። ግን አንዳችንም እንደ እናት አናከብራትም። ጠልተናት አይደለም፣ በጣም ነው የምንወዳት። ከቤት እሷን ማጣት አንፈልግም። እሷን ስናጣ ሰማይን የተደፋብን፣ ክራር የገባን፣ መሄጃን ያጣነው። እውነቱን ነው የምላችሁ፣ ሁላችንም አባታችን ሳይቀር የቤታችን አይን እሷ ነበረች። ለካ በሷ ትከሻ ነው የሁሉ ሰው የሚኖረው። በጣም ነው ግራ የተጋባነው። ግን የምትጠቅመን አይመስለንም ነበር። ጥቅሟን አናውቀውም ነበር። አላውቅም። እኔ አሁንም ያመኛል። 12 ዓመት አልፎኛል። አልፏታል እሷ ከሞተች። ግን ዛሬም ለእኔ ትኩስ ነው። ትናንትና ያለፈች ነው የሚመስለኝ። ፈገግታዋን አስበዋለሁ። አብሬ የማሳልፈውን ነገር አስባለሁ። ቀሚሷን አሸተዋለሁ። ጠረኗን እፈልገዋለሁ። የተቀበረችበት ቦታ እንኳን ሄጄም በሙሉ አይኔ ማየት አልችልም። ምክንያቱም እንደ ልጅነት የሚገባኝን አልተወጣሁም። ይህን ስነግራችሁ ግን እናንተም ይህ ጸጸት እንዳያድርባችሁ ነው። ገባችሁ? በህይወት ካሉላችሁ የምትችሉትን አድርጉላቸው፣ አስደስቷቸው። ምክንያቱም ብዙ ዋጋ ከፍለዋል እነሱ ለኛ። እናት ለልጇ ህይወትሽን ስጪኝ ብትባል ትሰጣለች። እኔ ሞቼ ልጄ ይዳንልኝ ትላለች። ምንም አትጠራጠሩ። ይሄ ገባኝ እኔ ልጆች ከወለድኩ በኋላ ነው። ብዙ ነገር ካለፈች በኋላ ገብቶኛል። የበለጠ ግን እንዲያመኝ ያደረገኝ አሁን ልጆች ካገኘሁ በኋላ ነው። እናቴ ይሄ ህመም ነው የሚሰማት ለካ፣ እኛ ምንም አትመስለንም በዛ ሰዓት ብዬ ለራሴ ደጋግሜ እነግረዋለሁ። እና ይሄን ጸጸት እናንተም ላይ እንዳያድር በቻላችሁት መጠን እናቶቻችሁን አስደስቱ። እናት ብዙ ነገር አትፈልግም ከኛ። እንደምንወዳት ከነገርናት ለሷ በቂ ነው። እኔ እናቴ ብዙ መንገድ እንኳን ስንጓዝ እኔን ይደክመኛል አትልም። እሷ 8 ልጅ ወልዳለች። እኔ ገና የ18 የ17 ዓመት ልጅ ሆኜ ልጄን ይደክማታል፣ መንገድ መሄድ አትችልም ብላ ነበረ ለኔ እንትን የምትለው። የሚገርማችሁ ነገር እኔም አይ አንቺ ይደክምሻል አልላትም ነበር። ምናልባት ክፍለ ሀገር ያላችሁ ልጆች በፈረስ እየሄድን እኔም ፈረስ ላይ ታደርግና ታውቃላችሁ፣ እየጎተተች እሷ በእግሯ ትሄዳለች። እኔ ገና የ18 ዓመት ልጅ ነኝ። መሄድ እችላለሁ፣ ጉልበት አለኝ። እሷ ግን እኛን በመውለድና በማሳደግ ብዙ ዋጋ ከፍላለች። ልጄ አትችልም ብላ እኔም ፈረስ ላይ አድርጋ እየጎተተች እሷ በእግሯ ትሄዳለች። እናት ማለት እቺ ናት። ለራሷ በባዶ እግሯ እየሄደች ላንተ ጫማ ታማርጣለች። ግን እችን እናት ነው ክብር የማንሰጣት። ሁሉ ነገር የሷ ግዴታ እንደሆነ ነው የምናስበው። የራስሽ ጉዳይ ነው የምንላት። 10 ቤተሰብ ለማስተዳደር ስራ ስትሰራ የእሷ ስራ አድርገን ነው የምናስበው።
አስተዋጽኦ ማድረግ እንዳለብን አይገባንም። ሁላችንም ሴቱም ወንዱም። እናቴ ካለፈች በኋላ ግን ሁሉም ነገር ገባን። ምን ማድረግ እንችላለን? አንድ ቀን እናቴ እስኪ እረፍ በይ እኔ ደርሼልሻለሁ ማለት አልቻልንም። ይህንን እድል አላገኘነውም። ጸጸት ብቻ። አብሶ ፋየር ስቴጅ ላይ ያላችሁ ልጆች እውነት አንድም ሰው ከሰማው ይሄን ነገር እኛም በዛ እድሜ ሆነን ነው ለእናታችን ምንም ነገር የማይሰማን ምንም የማትመስለን። ካጣናት በኋላ ግን ሁላችንም ገባን። ሰማዩ ተደፋብን፣ ምድሩ ተገለባበጠብን። መሄጃ ነበር ያጣነው። ባዶነት የተሰማን። ሁሉም ነገር ከንቱ እንደሆነ ነው የተሰማን ሁላችንም። ግን ምን ያደርጋል? እሷ አልፋለች። እዚህ ጋር ብጸጸት ብፈርጥ የማመጣው ነገር አለ? የለም። ለዛም ነው እኔ የሚሰማኝን ነገር ብዙዎቻችሁ እንዳይሰማችሁ ከዛሬው ለእናቶቻችሁ ፍቅራችሁን፣ ክብሯት ንገሯት። ከኛ ምንም አይፈልጉም እናቶቻችን። እናቴ ያለሁልሽ፣ እናቴ እወድሻለሁ፣ እናቴ ደርሼልሻለሁ። ይሄ ለሷ በቂ ነው። አይምሮዋን ይገነባታል፣ ትደሰታለች። ለአንድ ደቂቃ ከተደሰተች በቂ ነው ላንተ። ሁሌ አንቺ ነገር እያልን እያመነጫጨቅን እናቶቻችንን አናስከፋቸው። ክብር ለእናቶች። ምክንያቱም ዋጋ ብዙ ከፍለዋል። ብዙ ዋጋ አይደለም። እኔ አሁን 8 ልጅ አንድ ልጅ ለማሳደግ ምን ያህል ዋጋ እንደሚከፈል ማሰብ አይከብድም። ታውቁታላችሁ። ይህን ሁሉ ዋጋ ከፍላ ግን እናት መመነጫጨቅ የለባትም። ክብር ይገባታል። እኔ እውነት ለመናገር ለእናቶቻችሁ ፍቅርን መግለጽ ብቻ በቂ ነው ብዬ ነው የማስበው። ለእናቴ ይህን ሳላረግላት ያንን ሳላረግላት በማለት እንትን ማለት የለብንም እና እኔ የደረሰብኝ እናንተም እንዳይደርስባችሁ ቁጭ ብዬ ሳስብ እናቴ ብዙ ነገር ከኔ ጋር ዋጋ ከፍላ ዛሬ እኔ ምንም ሳላረግላት እንደምወዳት እንኳን ሳልነግራት አለፈች። ሁሌ አስባታለሁ። ሁሌ ትናፍቀኛለች። በጣም ነው የሚያመኝ። ምንም ነገር ከእናቴ የሚለየኝ ነገር የለም። እንድረሳት የሚያደርገኝ ነገር የለም። ምክንያቱም እሷ ብቻ ነች እናቴ። ሌላ እናት የለኝም። ብቻ ሌሎች ሰዎች ስለ እናታቸው ሲያወሩ ከእናቶቻቸው ጋር ሆነው ሲያዩ ያመኛል። እኔም ብኖር ዛሬ ከእናቴ ጋር ብሆን ድሮ አብሬያት ስሄድ ድሮ አብሬ የምሄደውን ድሮ አብሬ ቁጭ ብዬ የማወራውን አስታውሳለሁ። ብዙ ትዝታዎችን ወደኋላ ማሰብ እፈልጋለሁ። እሱን እያሰብኩ ያመኛል ብቻ ተውት። ምክንያቱም ከእንግዲህ ወዲያ እኔ ነኝ ወደ እሷ የምሄደው እንጂ እሷ ወደ እኔ አትመጣም። እባካችሁ እናንተ እናት ያላችሁ ግለጹላችሁ ፍቅራችሁን፣ አክብሯቸው፣ ታዘዟቸው።
እኔ ይሄን ነው ልላችሁ የምችለው። ክብር ለእናቶች። እውነት ብዙ ተሰቃይተው ነው የሚያሳድጉን። ብዙ ዋጋ ከፍለው ነው የሚያሳድጉን። እኛ ግን ያ ነገር አይገባንም። እና ዛሬ ይህንን ልላችሁ ነው የመጣሁት። ውስጤ ይነካል ስለ እናት ሲነሳና እንግዲህ ያልኳችሁን ታደርጋላችሁ ብዬ አስባለሁ። በተረፈ ቸር ሰንብቱ። ክብር ለእናቶች እላለሁ።